የሰርጌ ቀን ተቃርቧል። የምኳልበት የምዳርበት ቬሎ የምለብስበት ሙሽራዬ የምባልበት ቀን። እንግዲህ እንደሚታወቀው ወንዶች የብቸኝነታቸው ወይንም የወንደላጤነታቸውን ጊዜ አጠናቀው ትዳር የሚይዙበት ኮሚትመንት የሚጀምሩበትን ቀን ምክንያት በማድረግ ከሰርጋቸው ቀደም ብለው ከሚዜዎቻቸው ጋር ፓርቲ ያዘጋጃሉ። ባችለር ፓርቲ። እንግዲህ ነገ ትዳሬ ይሆናል፣ የልጆች አባት ይሆናል፣ የትዳር አጋሪ ይሆናል ያልኩት የዛሬ እጮኛዬ እዚሁ ፓርቲ ላይ ነው በሩቅ ከማቃት ልጅ ጋር ቺት ያደረገው። ይህንንም ያወቅኩት እንግዲህ እቺ አብራው ቺት ያደረገች ልጅ መታ ነግራኝ ነው። ቪዲዮም ይኸው፣ የተላላክነውም ቴክስት ይኸው፣ ፎቶዎችም ይኸው። እንግዲህ ይቅርበኝ፣ ይህንን ጉዳይ አውቃለሁ፣ ልታገቢው እንዳሰብሽና እጮኛሽ እንደሆነ ተወኝ ብዬ ብለው እምቢ አለኝ ስትለኝ ነው ቪዲዮዎቹንም ማየት የጀመርኩት፣ የተላላኩትንም መልእክት ያየሁት። ተወኝ ስትለው ባክሽን ተያት የመጨረሻ ጊዜ እኮ ነው ብሎ ያላትን እንግዲህ ከመሃል አነበብኩኝ። በጣም አዘንኩኝ፣ አለቀስኩኝ። እንግዲህ እኔን ይቅርበኝ፣ ለሱም አንድ ድል ብትሰጪው አይከፋም፣ ያ የወንዶች ባህሪ እንደዚህ ነው ብላ እንግዲህ ልጅቷ ሄደች። እኔ ግን በጣም ተናደድኩኝ፣ በጣም አለቀስኩኝ። በር ዘግቼም እንግዲህ ምን ማድረግ እንዳለብኝ፣ ይሄ ሁሉ ሰርግ፣ ይሄ ሁሉ ህዝብ ነገ የሚታደምበትን ሰርግ እንዴት ልበጥብጥ ብዬ ከራሴ ጋር ማሰላሰል ጀመርኩኝ። እንግዲህ ከራሴ ጋር ካወራው በኋላ እንደ ሴቱ አልቅሼ ሰርጉን አልበጠበጥኩም፣ ቬሎንም አልለብስም አላልኩም። እንግዲህ ሙያ በልብ ነው በሚል ከራሴ ጋር እንግዲህ አውርቻ አሰላስዬ ጨረስኩኝ። የሰርጉም ቀን ደረሰ። ታዳሚውም ተሰበሰበ። የኔም ቤተሰቦች የሱም ቤተሰቦች ተገኙ። ቬሎዬንም ለበስኩኝ። እንግዲህ ሙዚቃው፣ ምግቡ ሁሉ ሽርጉድ ተጠናቀቀ። እሱም ሱፉን ለብሶ ብቅ አለ። እንግዲህ እዛ ላይ ቀለበትም አደረግን። ፕሮግራሞች እየተካሄዱ ቀጠሉ። ከዚህ በፊት አንድ ታሪክ አውቃለሁኝ። እንደዚህ ከሰርጓ ቀደም ብሎ ቺት ያደረገባት ሴት ፕሮጀክተር ላይ ታሪኩን ቪዲዮውን ሁሉ አሳይታ ቀለበት ፊቱ ላይ ወርውራ የወጣች ሴት ታሪክ። እኔ ግን እንደሱ ማድረግ አልፈለኩም። እንግዲህ ቮ የሚባል ነገር አለ። እሱም ስለ እኔ ታሪክ የሚያወራበት፣ እኔም ስለ እሱ ታሪክ የማወራበት እዚህ ቫው ላይ ነበረ። እሱ ስለ እኔ ታሪክ አውርቶ ከጨረሰ በኋላ የኔ ተራ ሲደርስ እኔ ስላንተ ማውራት አልችልም፣ ቃላት የለኝም። እንግዲህ ፕሮጀክተር ላይ ታሪክህን ለማቅረብ ሞክሬያለሁ ብዬ ለሰው ሁሉ ተናገርኩኝ። ሁሉም ሰው አቴንሽኑ ፕሮጀክተር ላይ ሆነ። ሲያረግ የነበረውን ሲላላክ የነበረውን የተነሳውን ፎቶ አድርጌ አሳየሁ። በጣም በጣም ህዝቡ ወይንም ታዳሚው አዘነ። ቤተሰቦች አለቀሱ፣ እኔም አዘንኩኝ። እንግዲህ እንደዛች እንደ ልጅ ቀለበት ፊትህ ላይ ወርውሬ እኔ ከሰርጉ አልወጣም፣ ውጣልኝ። ከአንተ ቤተሰብም ጋር ከኔም ቤተሰብም ጋር ከታዳሚው ጋር ይሄ ሁሉ ሰርግ እንዲበጠበጥና እንዲቀር ስለማልፈልግ ቀኔን አታበላሽብኝ፣ ሰርጉን ጥለህ ውጣ ብዬ እሱን እንዲወጣ አድርጌ ከቤተሰቦቼ ጋርም ከሱ ቤተሰቦችም ጋር ሰርጉን በጥሩ ሁኔታ አጠናቀቅን። ተደሰትን፣ በላን፣ ጠጣን። ምርጥ ሰርግ ብቻዬን ቬሎ ለብሼ አሳለፍኩ። እንግዲህ ሰርጉም አለፈ። አሁን የሃኒሙን ጊዜ ነው። ሃኒሙን ከማጋ እንደምወጣ አላውቅም። አንድ ቤስት ፍሬንድ አለኝ፣ ይወደኛል። ምናልባት ለሱ እድል ልሰጥ እችላለሁ ብላ ነው እንግዲህ ታሪኩን ያጠናቀቀችው። በጣም ደስ ይላል። እንግዲህ ቢሆን ይቅር ብትለው ጥሩ ነበረ። ካልሆነም ደግሞ እንደዚህ ለራሷ ቀን ወይንም ለሰርግ ቀኗ እንደዚህ ቦታ መስጠቷ በጣም የሚያስደንቅ ነገር ነው የሰራችው። እንግዲህ የምትማሩበት ነገር ካለ ብዬ ነው ታሪኩን ያቀረብኩት። ውድድ ነው ማረጋችሁ ባይ